ሁልጊዜ እኮ ላሹ ብቻ ነው እውነቱን የምትናገሪው። ቆይ እኔም ጓደኛሽ አይደለሁ? ምን ችግር አለው ለእኔም እውነቱን ብትነግሪኝ? የማይ ነገር ሆኖብኝ እኮ ሌሊዬን ፈጣሪ በእጁ ጨርሶ ይማርሽ ብሎሻል አሹ በይልኝ። እኔ እናት እሺ አሹ እላለሁ። ቻው በቃ ተረዳሽ? ብቻ ፈጣሪ ደህና እንደዚህ ኮልኮ አሁን ግዴታ ቤቱን አከራይተን የ3 ወር መስጠት አለብን። እንደዛ ይሻላል ብለሽ ነው? አዎ ዳኒ ከራይ ጓደኛ የምናቀብኝ ዛሬ እሳቸው እንደሆነ ለክብራቸው ሲሉ ነው። ሌላ ምንም አያልሽም ወይ? አረ የለም። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ፣ በዓለም ዙሪያ ያላችሁ ፍቅር፣ ሰላም፣ አንድነት ለእናንተ ተመኘው። ዛሬም በሰራተኛዋ አደይ ድራማ አዳዲስ ሀሳቦችና ትዕይንቶችን ይዘን መጥተናል። ቀጣይስ ምን ሊፈጠር ይችላል የሚለውን አብረን የምናየው ይሆናል። አዳዲስ የሆናችሁ ሰብስክራይብ፣ ቪዲዮ ላይክ፣ ሸር በማድረግ ቤተሰብ ሁኑ። እንግዲህ አደይና ዴቭ ቤተሰብ ወስኖ አባትየው ፈቅዶለታል ዴቭን፣ እናትየዋንም እንግዲህ ተጋብተው መኖር አለባቸው በማለት ነገር ግን አደይን ይሁን ብርሃኔን ግልጽ አድርገው አልነገሯትም። የአደይ እናት ተቃውሞ አንስተዋል። አንድ የኔ ብሌድ ልጄን ጠዋሪ ቀባሪን ትምህርቷን ትጨርስ እንጂ ለምንድን ነው የሚድሯት እያለች ነው። ብርሃኔም ቢሆን ለሰርግ ተዘጋጅ እየተባለች ነው። ብርሃኔ እውነታውን ስለምታውቅ ነገሩ ዝም ብላ በዝምታ እያየች ነው። ብቻዋንም ተክዛ ተመልክተናታል። ዛሬ ላይ ያደረገችው ነገር ስህተት ነው። እናቷ የመጣቻትን ለእናቷ ግልጽ ነው የነገረቻትን እንደወደደችው ዴቭን ሁሉንም ስታስታውስ ስታለቅስ ተመልክተናታል። ሌላው ለሊ ሆስፒታል ገብታለች በጽና ታማ። ይህም የሆነበት ምክንያት ባቡሬ ሌላ ሴት እንደወደድና ሊያገባም እንደሆነ አንዳንድ ሀሳቦችን እየነገራት ነበር። እንደ ቀልድ አድርጎ ያቺ ሴት ሌላ እንደሆነች አድርጎ የእሷን ስሜት በጣም ጎርቶታል። ዛሬ ላይ ለሊ ሆስፒታል እስከ መግባት የደረሰችበት ደረጃ እጅግ በጣም ተጨንቃና እሱ ይህን ነገር ሲነግራት ተሰምቷት ስለነበረ ነው። ባቡሬ ሆስፒታልም ሂዷል። ዛሬ ላይ ለሊ የሆነ ነገር ከሆነች እኔ ሰላም አልሆንም እያለ ለቅምጥል እህቱ እየነገራት ነው። እሷ ግን ምንም ነገር እንደማትሆን ተረጋጋ እያለችው ስታጽናናው ተመልክተናል። እንዲሁም ዴቭና ዴቭ ቢሆኑ በቦታው ስለነበሩ ተረጋጋ እያሉት ነው። ያለችበትን የሕክምና ሁኔታ ገብቶ ማየት እድሉን አላገኘም። አሁን ላይ አይቻልም ቆይ ተብሎ ስለተከለከለ ታዲያ በሌላ በኩል እንግዲህ ፍቅርን የሚያፈቅረው የቤዛ ወንድም ዳንኤል እየተከታተላት ነበርና ከአሹ ጋር ስትሄድም አሹን ጋር ተደባድበው ነበር። አይመለከትህም አንተ የበሩ የቤታቸው ዘበኛ እንጂ እሷን ጠባቂ አይደለም ሲልም እንደወደዳትና በመሀላችን ጣልቃ አትግባ ሲለው እንግዲህ አሹ እኔን ነው ወይ ሂድ ከዚህ የምትለኝ? አሹ ቀብራራው ባላገሩ የሚዬ ልጅ እንኳን ላንተ በማለት መሬት ላይ ዘርሮታል። ዛሬ ላይ አንከባሎ እንደ ኳስ አንጠባጥቦ ጥሎት ነበረ። እንግዲህ ከፍቅር ጋር ሄዱት። ፍቅርን እውነታውን ንገሪኝ የልጅ የት ነው እያላት ነው። እንደሚከታተላት እንጂ ልጁን እንደማታውቀው ከዚህ በፊት እየነገረችው ነው። ደግሞም እኔ የሆነ ነገር ብቻ ከዚህ በፊት ተገናኝተው እንደነበረ የሰጠውና የተናገረው ፍንጭ ዳንኤል ለአሹ ጥርጣሬ ፈጥሮበታል። ያኔ ውጭ አደርሹ ከሱ ጋር ነው ወይ እውነቱን ንገሪኝ እያላት ነው። አይደለም በማለት ፍቅር ግን ግልጽ አድርጋ መናገር አልፈለገችም። ነገር ግን ደግሞ ለእናቱ ነገር እንዲናገር አልፈለገችም። እንግዲህ እባክህን ተባበረኝ እገዛ ያስፈልገኛል ስትልም ይህን ሰው ከዚህ በፊት ከቤዛ ጋር በሌሊት ወደ ቤት መጥተው ሌባም ይመስለኛል ሲልም ነግሯታል። ያ ማለት ቤዛ ናት የላከችብኝ በእኔ ላይ በማለት ፍቅር አሁን ላይ ለቤዛ እንግዲህ እጣቷን ልትቀስርባት ነው። ቤዛ የሚያስጨንቃት ሌላ ጉዳይ አለ። በአራጣ ብር የተበደረው የቤታቸው ጉዳይ ሊሸጥባቸው ወይም ደግሞ ሰውየው እያስጨንቃቸው ስለሆነ ቤቱን ታከራይተን የእናንተ ተለያይተን መኖር አለብን እያለችው ነው። ከህመሙ ደግሞ ካላገገም ከሆስፒታል ልውሰድ ስትል እኔ ደህና ነኝ እህቴ፣ ለአንቺ ግን ባለመድረሴ በጣም አዝናለሁ፣ ለእኔ አትጨነቂ ከዚህ በኋላ እያላት ነው። ታዲያ አሁን ቤቱን ሊያከራዩ ባሉበት ከገጠር ወደ ከተማ የመጡት አበበና ሄለን ደግሞ ቤት እየፈለጉ ነው። ድንገት ያገኟታል ቤዛን መንገድ ላይ። አዲስ ትመስላላችሁ ለሰፈሩ፣ የፈለጋችሁት ጉዳይ ምንድን ነው ንገሩ ልርዳችሁ በማለት ትቀርባቸዋለች። ቤት እየፈለጉ እንደው ሲነግሯት የኔ ቤት አለ በማለት አፈጣጥና ይዛቸው ትሄዳለች። እንዴት ማለት ቤቱን እንግዲህ በጣም ወደውታልና እነሱ ለምንድነው ይከራየው የሚልም ጥያቄ ቢፈጥር ታሪኩ ብዙ ነው። ነገር ግን ውል ተዋውለን ቅድሚያ የ3 ወር የቤት ኪራይ እፈልጋለሁ ስትልም ጠይቃቸው አረ ይበዛል ስትልም እንግዲህ ሄለን ነገሩን እንዲሁ ስታያቸው ፈርታም ስለሆነ ከገጠርም ስለመጣች ሁሉንም ሰው ማመን እንደሌለብን
እያለች ለአበበ ስነግረው ነበር። በፊትም አበበ ግን የ6 ወርም ቢሆን እከፍልሻለሁ፣ ቤቱን ወደነዋል፣ ሄሉም ወደዋለች እያለ ነው። ታዲያ ሚስት ትመስለኛለች ስትል ቤዛ ጥያቄ አንስታ አዎ በቅርቡ እንጋባለን እያላት ነው። ሌላም ሰው ሰርግ እንዳላት መስላ በቃ ሰው ሁሉ ሊዳር ነው፣ ብዙ ሰርግ እንበላለን እያለች አንቺም ልታገቢ ነው ወይ ሲላት ነገሩን አረሳስተዋለች። ምክንያቱም የአደይንና የዴቭን ጉዳይም ጠንቅቃ ስለምታውቅ ማለት ነው። ፍቅር ወደ ቤት እንግዲህ በሰላም ገብታለች፣ ግን ሰውየው እየተከታተላት ነው። ነገር ግን ክፉ አትሁኚ፣ ክፉነት እና መጥፎ ስራ መስራት መጨረሻው ሰው ያሳድድሻል፣ ይሄ ነው ጣፈንታሽ እያለም አሹ ሲመክራት ነበረ። በሌላ በኩል ሩታ መጣለች ወደ ቤት እንግዲህ ሁሉንም ሰላም ብላ ተቀብላለች። ስለሄዱበት ጉዳይ ትዬ እየጠየቋት ነው። ነገር ግን የአደይ አባት በጣም ያስፈራሉ። ምንም አዲስ ነገር የለም። ነገር ግን ደግሞ ብቻ ከባድ ነው እያለች ስትናገር የፍቅር እናት እትዬ ታለምም ትልልቅ ሽማግሌዎች መርጠን ወደ ቤተሰቦቿን ንልክና ነገሩን ለማሳመን እንሞክራለን እያለችም ይህን ሀሳብ አንስታለች። አሹም ሩታን እናቴን ሳትጠይቂ መጣሽ እምዬን እያላት ነው። በእርግጥ ደመቀን ጠይቀው ስለነበር ያለችበት ሰፈር ራቅ ስለሚል በማለት ነግሯት ስለነበር ጠይቄ ነበር ግን ከቤት እንዳላሉ ስለተነገረ ነው ብላ ነግረዋለች። ሌላው ቅምጥል እንግዲህ ኪንጎ ላይ ዛሬ ላይ በጣም ስጮህበትና ስትበሳጭበት ተመልክተናታል። እኛ ወጣቶች ነን፣ ከፊታችን ብዙ ይጠብቀናል። ቅምጥል ተረጋግተን እናስብ ቢላት አንተ ዛሬ ከኔ ጋር አሁን ብልህ አልሆነም ብለህ ነገ ደግሞ እኔ ስሄድ አንተ ብትመጣ ምን ዋጋ አለው? ስለዚህ አልፈልግም በማለት አሁን ከሱ ጋር ፊት እየነሳችሁ ነው። እሱ ግን በጣም ጨንቆታል። ምንድነው የሚያጨቃጭቃችሁ ብሎ ባቡሬ በሁለታቸው መሀል ነገሩን ለመፍታት ቢሞክርም ሂድና አይተን ተንከባከባት ብቻ አለው በላት ከጎኑ። አሁን ሴት ልጅ እንክብካቤ ትፈልጋለች። ድሮ ትፈልግ ነበር፣ አሁን ደግሞ አንተ ቀርበሃታል፣ ስለዚህ በተግባር አሳያት ብሎታል። የእሱም ምክር ሰምቶ ወደ ቤትም ሄዶ እንግዲህ ቅምጥል የኔ ፍቅር እያለም አንዳንድ ጣፋጭ ቃላቶችን እየተጠቀመ እሷን እንግዲህ ሊያባብል ቢሞክርም እና ወደ ቤት ማን ላከ ስትልም ባቡር ሄድ ብሎ ነው ሲል እንግዲህ እኔ ፍቅር ብለህ ጥራት ያለህም እሱ ነው ወይ በማለት በጣም እየጮኸችበት ነው። እሱ ግን እባክሽን እኔ የሆነ ነገር ይኖረኝ እንጂ ከአንቺ ጋር መኖሩን አልጠላውም፣ አሁን ላይ ደግሞ መስራት ይገባኛል፣ የራሴ ነገር ሊኖረኝ ይገባል ቢላትም ቅምጥል ግን በፍጹም አልፈለገችም። ተናዳበት ስትሄድ ነበር። ከደመቀ ጋር ሆነውም እንግዲህ ሰርፕራይዝ ሊያደርጓት ሞክረው ነበረ። እንደውም ሰድባቸው ነው ሁለታቸውንም እየወጣችው ኮራ ኮራ እያለችበት ነው ማለት ነው። እንግዲህ ኪንጎ ደግሞ ምንም መሄጃም አማራጭ የለውም። ልቡንም እንደሰጣት እንደወደዳት ከውስጡ እየነገራት ነበረ። እሷ ግን አሁን ላይ ተቃራኒ ሆናበታለች። ደግሞ አውቶማጭ ተመልካቾቼ ታዲያ ፍቅርን ለማዳን አሹ ቤዛ ወንድም ከዳንኤል ጋር እንግዲህ ተጋጭቶ እንደነበር ይታወሳል። በመንገድ ላይ እሱን ጠብቆ አሳዶም በስለት ሊወጋው ሲጠባበቀውም ተመልክተናል። አሹ እንግዲህ በሰላም የያዘውን እንግዲህ በእጁ እንደያዘ የሆነ ነገርም ተመልክቶ ተፋጠው አይተናቸዋል። አድማጭ ተመልካች እናንተን ሀሳብ አስተያየት፣ በቀጣይ ክፍል የሚፈጠሩትንም ትዕይንቶች በኮሜንት አካፍሉን። አዲስ የሆናችሁ ቻናል ላይ አዲስ ነው፣ ሰብስክራይብ በማድረግ አበረታቱኝ። አዳዲስ ትዕይንቶችና አስተማሪ ቁም ነገር ሀሳቦችን ይዘንላችሁ ቀጣይ ክፍልም ከች እንላለን። አመሰግናለሁ።